قد جاءكم من الله نور وكتاب مبين بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه السلام عليكم ورحمة الله وبركاته ሱኒዮች ሆይ ተደሰቱ አንገታችሁን ቀና አድርጉ ተከፍታችሁ የነበረበት ያ ርኩስ ኪታብ ሐሰን ታጁ የጻፈው ቢድዓን ለማንገስ ሽርክን ለማንገስ ቀና ደፋ ያለበትን ውድ ወንድማችን እምናከብረው ሙሐመድ አህመድ ሙነወር ሐፊዘሁላሁ ተዓላ ለሱ መልስ ይሆን ዘንድ መውሊድ ታሪክ ግድፈት እርምት ለሐሰን ታጁ መውሊድ መጽሐፍ የተሰጠ ምላሽ በሚል አዘጋጅቶልናል ማለት ነው። ሊታወቅ የሚገባው በመጀመሪያነት ለአጥፊዎች መልስ መስጠት አንደኛ ከዲን አካል መሆኑ፣ ሁለተኛ ሐቅና ባጢል የሚለዩበት መሆኑ፣ ሶስተኛ የሐቅ ባለቤቶች የሚደሰቱበት፣ አራተኛ የባጢል ባለቤቶች የሚያፍሩበት፣ አምስተኛ በሐቅ መንገድ ላይ ከመታገል ውስጥ የሚመደብ ነው። ቁርአንና ሐዲስ አጥፊ በሆኑ ሰዎች ላይ መልስ በመስጠት የተሞሉ መሆናቸውን ልብ ልንልና ልናቅ ይገባናል። በመልካም ማዘዝ ከመጥፎ መከልከሉም ውስጥ ነው። አጥፊዎችን ዝም ማለት የተወገዘና የሚያስጠይቅም ተግባር ነው። ሱኒይ ሆይ የቢድዓ ሰዎች ላይ ዝም ማለት የሙስሊሞችን አንድነት የሚጠብቅ መስሎ እንዳትሸወድ። አንድነት የሚበታትነው በመጤ አስተሳሰቦች በቢድዓ አካሄድ ነውና። ሐሰን ታጁ እንዴት ቁርአንን እንደሚያጣምም እንዴት በግምት የተሞላ ተሳስቶ አሳሳች ዑለማዎችን የሚያብጠለጥል ሰው መሆኑን እንደተለመደው በማስረጃ ወንድማችን አስቀምጧል። ወንድሜ በምዕራፍ ከፋፍሎ አስቀምጦታል። አንደኛ ምዕራፍ መውሊድን ማክበር የሚከለክሉ ማስረጃዎች ከቁርአን ከሐዲስ የሰለፎችን ኢጅማዕ ወንድሜ አምጥቷል ማለት ነው። አላህ ይጠብቀው፣ በእሩን ይባርክለት። መውሊድና ነባሩ እስልምና እንደማይተዋወቁም በማስረጃ አስቀምጧል ማለት ነው። የታሪክ ማስረጃዎችን አራቱ መዝሃብ ጭራሽ የሚያውቁት ነገር እንዳልሆነም አስቀምጧል። የኢድ ጽንሰ ሐሳብ ምን እንደሆነም ጠቅሷል። በምዕራፍ 2 ደግሞ ብዥታዎችና መልሶቻቸው በሚል መውሊድ ለወጣቱ ሐላል መዝናኛ ነው ላለበት ሐሰን ታጁ የሚገባውን መልስ ሰጥቶታል ማለት ነው ወንድማችን። በመቀጠልም ሰዎችን ከጥፋት ለመመለስ ቢድዓን እንደ አማራጭ መጠቀም ይቻላልን በሚል ሰፋ ያለ ዳሰሳን አድርጓል ማለት ነው ወንድማችን። ሐሰን ታጁ መውሊድን የነፍስ ወከፍና ኦፊሴል ሲል ለሁለት ከፍሎታል። ወንድማችንም ተገቢውን መልስ ሰጥቶታል። ሊመለስ የሚገባው ጥያቄ መውሊድን ማን ጀመረው ብሎ ደግሞ ወንድማችን ሰፊ የሆነ ማስረጃ ያቀርባል ማለት ነው። ቁርአንና ሐዲስን ለከንቱ ዓላማ እንደሚያውል ሐሰን ታጁ ወንድማችን አስረግጦ አስቀምጧል ማለት ነው። ሐሰን ታጁ ሽንጡን ገትሮ ስለሚከራከርለት መንዙማም ወንድማችን አገራችን ላይ ያለውን በተጨባጭ መውሊድ ላይ የሚባሉትን የሽርክ ስንኞች ጠቅሶ ከቁርአንና ከሐዲስ መልስ ሰጥቶባቸዋል። ሱኒዮች ሆይ አብሽር፣ የመውሊድን ቢድዓ ያወገዙት ታላላቅ ዑለማዎች ናቸው። ወንድሜ ኢብኑ ሙነወርም ዝርዝር አድርጓቸዋል እነማን እንደሆኑ። በሶስተኛ ምዕራፍ ላይ ቢድዓ በሚል ሰፊ ጥናትን ስለ ቢድዓ ወንድማችን አስረድቷል ማለት ነው። ቢድዓ በሰለፎች ዘንድ ምን እንደነበር። ሐሰን ታጁ ግን ደፋር ነውና ስለ ቢድዓ የተናገረውን ድፍረት ወንድማችን በግልጽ አስቀምጦታል። አራተኛው ምዕራፍ ላይ ሐሰን ታጁ በሱና ዑለማዎች ላይ የከፈተውን ዘመቻ ወንድማችን አሳይቷል። በአምስተኛ ሐሰን ታጁና የኢልም አማና በሚል ሐሰን ታጁ እንዴት እያደረገ ይጠቅስ እንደነበር ማስረጃዎችን እንዴት እንደሚያጣም እንዴት ቆርጦ እንደሚቀጥል በማስረጃ አስቀምጧል ማለት ነው። እዚህ ላይ ሌላ ያነሳው አንድ ነጥብ አለ። ፖለቲካን ለመውሊድ ወይንስ መውሊድን ለፖለቲካ በሚል ከዛ ስለ ሐሰን ታጁ ቅጥፈቶች ዘርዝሯል ማለት ነው። ይሄ እንግዲህ በጣም ጥቂት ነገር ነው የጠቀስኩላችሁ 320 ገጽ በላይ ከሆነው ከወንድማችን ሙሐመድ አህመድ ሐፊዘሁላህ ኪታብ ማለት ነው። የአላህ ባሪያዎች ሆይ ልንደሰት ይገባናል። አላሁ ስብሓነሁ ወተዓላ ለመልካም ነው ይሄንን ያደረገው። በማያዳግም ሁኔታ አከርካሪ አጥንታቸው የእነዚህ ስሜት ተከታዮች ይመታ ዘንድ ወንድማችን ሰፋ ያለ መልስ ሰጥቶበታል። አላሁ ስብሓነሁ ወተዓላ እለምነዋለሁ ወንድሜ ኢብኑ ሙነወርን ሌሎች የሱና ወንድሞችን መጽሐፍ በመጽሐፍ ላይ እንዲበራቱ ሐቅን ለኡማው እንዲያደርሱ ሁላችንንም አላህ በሐቅ ላይ ያጸናን ዘንድ እለምነዋለሁ። አጥፊዎች ከጥፋታቸው ተመልሰው እስልምናን ለማገልገል ወደ ትክክለኛ ወደ ሰለፎች መንገድ ይመለሱ ዘንድ ጌታ አላሁ ስብሓነሁ ወተዓላን እለምነዋለሁ። ለነሱም
ጥሪ ያቀርባለሁ። የአላህ ባሪያዎች ሆይ ሁላችንም አንድ ህዝብ፣ አንድ አምላክ የምታመልኩ የነብዩ ሰለላሁ ዐለይሂ ወሰለም ሱና አጥብቃችሁ የምትይዙ የሰለፎችን አረዳድ ላይ መሰባሰብ የሚጠበቅብን አንድ ህዝቦች እንጂ ተበታትነን ሁሉም ስሜቱን እያመለከ ቀብር እያመለከ ቢድዓ እየተከተለ አንድ እንሁን የሚባል ቅጥፈት የለምና ልንጠነቀቅ ይገባል ማለት ነው። ሐሰን ታጁ ያን መጽሐፍ በጻፈው ጊዜ የተደሰቱበት የሽርክና የቢድዓ ባለቤቶች ነበሩ። ፈሊላሂል ሐምድ። ዛሬ ደግሞ ወንድማችን ራቁቱን አስቀርቶታል ማለት ነው፣ በማስረጃ የቀጠፋቸውን ቅጥፈቶች በጠቅላላ ማለት ነው። ስለዚህ የትም ቦታ ያላችሁ ሱኒ ወንድሞች ሆይ እንዲህ አይነት የቢድዓ ተግባር ሲነሳ በኩርኩም ልትሉት ይገባል ማለት ነው። ሰዎች አጥፊና እርኩስ ዘመቻን ይዞ የተነሳ መሆኑን ያውቁ ዘንድ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።